ባችን ተሰብሮ ያለቀስን ነበር ይላል። ሁላችንም በቅርቡ እንደሆን ነው ማለት ነው። አንዳንዶቻችን ከመድከማችን የተነሳ ከባድ የሆነ እንቅልፍ ጥሎን ነበር ይላል። አንዳንዶቻችን በጣም አዝነን ግንባራችንን ጉልበታችን ስር ቀብረን አዝነን ተከዘን ነበር ይላል። ያን ጊዜ ያ ቅዱሱ ሰማዕት በመካከላችን ተገለጠ ይላል። አንዳንዶቻችንን አቀፈን ይላል። የአንዳንዶቻችንን እንባ አበሰው ይላል። ተኝተን የነበርነውን ደግሞ ቀሰቀሰን ይላል። ሁላችንንም አቀፈንና አብረን ቆመን ከቅዱሱ ጋር ጸሎት ማድረግ ጀመርን ይላል። ምናልባትም ዘሌ እንደዚህ የሚገለጥላቸው ሰዎች ሊኖሩ እንደሚችል ገምታለሁ። እነሱ አይኖሩት በቃ የሩቆቹ ብቻ አይደለም የቅርቦቹ እንኳን እየተጋደሉ ያሉ እንዴ ደዌን ከመቻል ጋር ለነ ቅዱስ ጳውሎስ አይደል አንዳንዶች እየኖሩት ያሉት እናውቃለን እኮ። እኔ እንደውም በቀደም የዘሌን ያን እንትን ሳስብ ጋሽ ግርማ ነበር ትዝ ያለኝ። ጋሽ ግርማ ምናልባት አንዳንዶች ታውቁት ይሆን? ጋሽ ግርማ ተኝቷል ሆስፒታል። የዚህ አንጀት ካንሰር ይዞት ደም እየፈሰሰው አሉ። በፈገግታ እኮ ነው ተመስገን 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 ይላል። አንድ አሕዛባዊ ይዛው ቁጭ ብሏል። ይህ ሰውዬ እንደዚህ ደም እየፈሰሰው ምንድን ነው የሚለው ብሎ ጠጋ ብሎ ይሰማል። ምን ይላል? ዘሌ ነጋሽ ግርማ ጋር እኮ ነው ያውቃል ያውቃል። ይህ ለኔ አልፎ ያጅ እኮ አይደለም አይቷል። ተመስገን ተመስገን ተመስገን። ዘሌንም በቀደም አንድ ሰው ሲያወራ ሰምቻለሁ። ለአባት እንቆት የሆነ ቦታ አስተምሮ ዘሌ አመመህ እንዴ ስለው እግዚአብሔር ይመስገን ፈቀቅ ብሏል ተመስገን ደህና ነኝ አለኝ። ይህ ቀምሷል ብሎ ቀምሶ አይቶ ቅዱስ አግናጥዮስ አቀፈናል። በነገራችን ላይ ጋሽ ግርማ የተኛበት ደም የሚፈስበት አልጋ ላይ ጠጋ ብሎ የነበረው ሰው አሉ። ይሄ ሰውዬ ምን አይነት አምላክ ቢያመልክ ነው እንደዚህ ሆነው ብሎ መመርመር ጀመረ። ለሃይማኖት እንዴት እንደሚያነሳሳ እንደዚህ እኮ ነው። አሁን መምህር ዘላለምን ሰምተው ያለቀሱ ሰዎች ሰምቻ ሌላ ቦታ ድምፁ የተሰማ እና ቅዱስ አግናጥዮስ አቀፈ ጸሎት ያደረግልኝ ጀመረ። በርቷል። ከዛ ተጽናናን ረፋል ይላል እና ዘሌናውን የምናውቀው እንደዚህ ባህል ነው። አሁን የበለጠ ይጸልይልናል። አሁን የበለጠ ያማልደናል። አሁን የበለጠ ቀርቦናል። ይህንን ነው ምናምነው። አብረን አይደል ያለነው። ቅዱስ ጳውሎስ ምንድን ነው ያለው? ዋንቱ በሰብሳት ማህበጽ ወደ ጾም ደርሳችኋል ካለው በኋላ ምንድን ነው ያለው? ወደ ጻድቃን መንፈሶች ደርሳችኋል፣ ወደ በኩራት ማህበር ደርሳችኋል፣ በደስታ ወደ ተሰበሰቡት ወደ አእላፋት መላእክት ደርሳችኋል። አብረን ነው። ኦርቶዶክሳዊነት እኮ አብሮ መሆን ነው። አብረን እኮ ነን። አብረን ነን። ስለ ፍቅራችን ነው እንጂ እኮ ትንሽ አለቀስ ነው። አብረን ነን። አብረን እኛ በስጋ እነሱ በአጸደ ነፍስ እነሱ በማየት ነዘሪያውን አይተውታል። መከራ የተቀበሉለት በደዌ ታገደነ ቅዱስ ጳውሎስ ነፍሱ እኮ ነው። እነ ቅዱስ ጴጥሮስ እኮ ወባ አሞው ነበር። ቅዱስ ያዕቆብ ዘኢየሩሳሌም ዝሆን የሚባል እኮ በሽታ ነበረበት። የቅርጫቱ ሐዋርያ እኮ ነው የሚባለው። እንደዚህ ያገልግሉት። እኔ ራሴን አሞኝ ስንት ጊዜ ሰብኬ ጉባኤ ቀጥቻለሁ። አሁን እንደዚህ የታመሙ ራሴን የሚቀጠቅጠኝ ሴጣን ተሰጠኝ። ከዚህ እንዲህ ላይ 3 ጊዜ ለመንኩት። ኃይሌ በድካም ይገለጣል፣ ጸጋዬ ይበቃል አለኝ ይላል። በዚህ ደዌ ውስጥ እንደ ቅዱሳን ሐዋርያት ማገልገል በዚህ ዘመን ታይቷል። አዎ ታይቷል። እኔ መሰክራለሁ። ታይቷል። ይኸው በቅርባችን ታይቷል። ታይቷል። መኖር እየቻሉ የማይኖሩ ሰዎች ታይቷል። አዎ ታይቷል። አዎ ታይቷል። እና አሁን ዘሌን የምናውቀው ግን ደስ የበለጠ ቤተ ክርስቲያን በቀጥታ ከእግዚአብሔር ጋር ብቻ ደግሞ በጎንዮሽ ድል ከነሱ ፊት ለፊት ከሚያዩ ተስፋቸውን ካረጋገጡት ከእነሱም ጋር አብረን የምንኖር እኛ በተስፋ እነሱ ደግሞ በማረጋገጥ
የምትባል እናት ሰማዕትነት በተቀበለች ጊዜ እናቷ ቤተሰቦቿ ምርር ብለው ሲያለቅሱ ይላል ታሪኳ። ስለ እርሷ የሞተውን እሷም ስለ እሱ የሞተችበት ኢየሱስ ክርስቶስን በእሷ ውስጥ እያዩት ነበር ይላል። እና አለባየን አምላካችን በዚህ ለ30 ምናምን ዓመት በወንጌል ብቻ በደከመ ሰውነት ውስጥ በቃተተ ሰውነት ውስጥ በጎሰቆለ ሰውነት ውስጥ ማሸብረቅ መድመቅ እየቻለ ስለ ወንጌል የተወ ይመስለኛል። በቅርበት አላውቅም ማለት እንኳን እኔም ነግረው ነበር። ምክንያቱ ግን በውስጣቸው ይታያል። ይሄ ኃይል እንደገና ይሰራቸዋል። አንዲት ሸክላ ሰሪ ሸክላዋ በተሸረፈ ጊዜ የተወደዳችሁ ክርስቲያኖች፣ ሸክላዋ ሲሸረፍ ስትለስነው ስትጠግነው አትውልም፣ አፍርሳ ነው የምትሰራው። እግዚአብሔር ምንኛ ቸር ነው! ሞትን እኮ ያመጣብን እንደገና እኮ ይሰራል፣ ውብ አድርጎ ይሰራል። እንዴት እንደሚያሸብርቁ እንዴት እንደሚያንጸባርቁ ለምን እንሞት እንደሚመስል የሚበልጠውን ትንሣኤ ብናገኝ ዘሌና ለቅሶ ቤት አግኝቼ ያስተማርን ትምህርት ይለኛል። ደጋግሜ ስለጣፈጠች ደጋግሜ ያስተምራታለሁ። አሁን ፕሮቶኮል እየጠበቁ እንደዚህ አይደለም። ሞት ጥቅም ነው የሚለውን ትምህርት ስማር ከእርሱ ጋር ስለሚያኖረን ይላል። አሁን የተወደደ ወንድማችን መምህር ዘላለም ከክርስቶስ ጋር መኖር ጀምሯል። ይህ ምንኛ ያስደንቃል! አሁን ከዚህ ና ብንለው ይመጣል ራሷ መምህራን ነው ሊለ አይመጣም። ምን ይመጣል? ምን ያረጋገኛል? ምን ያመጣል? ምን ያደርጋል? ተናግረው ከሚዋሹ ሰዎች ጋር መኖር ምን ያደርጋል? ቃል ገብተው ከሚሽሩ ሰዎች ጋር ምን ያደርጋል? ሰጥተው ከሚነሱ ሰዎች ጋር ምን ያደርጋል? እሱ ጋር መኖር እንደ ይቅርታ ጨካኝ ካላላችሁ ታድሉ ለበ አላውቅ ግን እንደሱ ይመስላል። እርሱ ይመስለኛል። ታቅፎት እንዴት እጅግ ነፍስ ታቅፏል። በይባቤ በላይ ባረሳትን ሲያሻግራል ቃል ኪዳን ወደ ገባላት አስደናቂ ዓለም ሲወስዳት እንደውም ስለዛች ስለ ሄራኒ አሰማችሁ ላየው ቀረብኩ አለች። ብርሃኑ እጅግ በጣም ልዩ ነበር። ሊያስቀርበኝ አልቻለም። እሷ ገዳሟ ሆና ነው የሄደችው። ገዳሟ ሆና ሄዳ ልታየው ብላ ጌታችን ብርሃን ማንም በማይቀርበው ብርሃን ውስጥ ይኖራል፣ እንዴት ልቅረበው አለች። ይህ እንዴት የሚናፍቅ ህይወት! ለዚህ እኮ ነው ፓትርያርክ ሽኖዳ ሪዘሬክሽን የሚለው ትንሣኤ የሚለውን መጽሐፋቸውን ሲጽፉ ትንሣኤን ሳስብ ይህን መጽሐፌን ለመጻፍ ብዕሬ ትንሽ ጊዜ ሰጣለች፣ አቆምኩ ይላል። ከጌታዬ ጋር መኖርን ለመጀመር ሳስብ ብዕሬ ዝም አለች። መሐሪ ይስሐቅ ይሁን አረጋዊ መንፈሳዊ እንደተናገረው አንተን መዘከር ያቃጥለኛል፣ ፍቅርን ሳስብ ይነደኛል፣ ከአንተ ጋር መኖሬን ሳስብ ብዕሬን ስበራት ይለኛል ብሎ ተናግሯል። እንዴት ይናፈቃል! ቅዱስ ኢዮብ ያለው እኮ ከዚህ ቁርበቴ ከተለየው በኋላ እግዚአብሔርን ፊት ለፊት አየዋለሁ፣ ዓይኖቼ ይመለከቱታል፣ ልቤ በመናፈቅ ዝሏል። ከአገልግሎቱ በላይ አምላኩን በመናፈቅ የዛሬ ይመስለኛል ዘሌ ናታቸው ከኔ ጋር ትኖራለህ ብሎ ቅዱስ ባስልዮስ ዘቂሳርያ ሞትን ሲገልጽ ለዘላለም በኃጢአት ውስጥ እንዳንኖር እግዚአብሔር ለመከልከል የሰጠን ምርጥ ስጦታ ቢኖር ሞት ነው ይላል። ምናልባት እንደኛ በበደልና በኃጢአት እየኖረ ያለ ብዙ ዘመን በደል እየበደለ ከጽድቅ ሕይወት እየተራቆተ እንዳይኖር አንዳንድ እግዚአብሔር ሞትን ያዛል። ምን ለማድረግ? ከኃጢአት እንዲገታ እርሱ በቃችሁ ይላል። እርሱ በጣም ብዙ እንግዲህ አንድ ቦታውን በተለይ እናታችን መምህራን ከሚያስተምሩት እየኖሩበት ያለው ሌሎቹ ቤተሰቦች ግን እንደው ለሌሎቻችን አታውቁትም እያየ አሁን እየኖረበት ያለውን አድራሻ ብናሳያችሁ
በትክክል ምናልባት ሰው በቦታና በአኗኗር ሁኔታ ብዙ ጊዜ ሲስናና ይታያል። አሁን እኛ እንደዚህ አፈር ውስጥ እንደዛ እንደገባ አድርገን ነው የምናስበው። እጅግ ወደ አስደናቂ ብርሃን ገብቷል። እጅግ ወደ አስደናቂ ቃላት ወደማይገልጽ ሕሊና ወደማይመርመሩ ቅኔ ወደማይበቃ መጽሐፍትን ወደሚጨርሱ አስደናቂ ብርሃን ገብቷል። የብርሃን ጎርፍ ወዳለበት ስላነበብን ስለሰማን የብርሃን ድንኳን የተተከለባት ብርሃናውያን የሚኖሩባት እንደነዚህ አይነት ደጋግ ሰዎችና አገልጋዮቹ ደግሞ እንደ ከዋክብት የሚደምቁባት ከሁሉ በላይ አሁን የሄደባት ሀገርና ከተማ እንዲህ የሚጠፋባት እንዲህ ምናምን አይደለም። የውሃ ኃይልም ግብፅና ኢትዮጵያ እንደሚጣሉባት አይደለም። መብራቷ በጉ ኢየሱስ ክርስቶስ የማይጠልቀው ፀሐይ፣ የማያቃጥለው ብርሃን፣ የማያጥረብረው የብርሃን ፏፏቴ ምን አይነት አስደናቂ ህይወት ውስጥ ገብቶ እነዚህ የካሜራ ምናምን ሲበራበት የነበሩ የሚያበራበት አይሆንም። እንደዚህ የሚበዘብዝ እንዳይመስላቸው የሚያስደንቅ ብርሃን ውስጥ እሱ የተሰሩ መብራት በጎ ኢየሱስ ክርስቶስ ነውና ይላል። አሁን ከዚህ ና ትምህርት ይመጣል። ውረድ ትምህርት ይወርዳል። እንዳታሱ ስለ ከተማይቷ ቅዱስ ዮሐንስ ራእይ አስጎብኝቶ ነው። ከተማይቷን ወርቅ ነበረች ይላል። የብሎኬት ጋጋት አይደለም፣ ወርቅ ነበረች። መወጣጫዎቿ ዕንቆች ነበሩ። ደረጃዎቿ የሚል ቅጥሯና አጥሯ እያስኬድ ይባል ነበር ይላል። ምን አይነት ከተማ ነው! እግዚአብሔር ለእኔና ለእናንተ ያዘጋጃል። ምን አይነት ከተማ ነው! እዚያ ውስጥ ነው ያለው እና እዚህ ቤቱ ውስጥ ታጣፉ ናውረድ ብትሉት ነው ወጡ ነው እንጂ ይላችሁ ሎሬ ጸጋዬ ገብረ መድኅን እንዳለው ትንሽ ለጥልቆ ከብሯል። ትንሽ ወረድ ነው ሲባል ኖሬ ህዝቡ ወደ እኔ ይምጣ እንጂ ደግሞ ህዝቡ ወረድ ይኖራል። ብሎኬት ውስጥ እኛ ግፊያ ውስጥ ያለ ወደ ከፍታ አሰናብት እግዚአብሔርን ታሪክ የቀመሱ ሰዎች አሰናብት የሚቆሉ እንዲሉት አይደለም ነው አይደል? በዛው ነው የሚቀጥሉት። በዛው ነው የሚቀጥሉት። በዛው አይመለሱ። በዛው ነው የሚቀጥሉት። የተወለደች ቅድስት ድንግል ማርያም የተወደደ ልጇን ከጸነሰች ከወለደች በኋላ ደግሞ በሰማያዊ ለማይ ይኖር አንዳንዶች እንደሚያሟት ይኖረች ይመስላችኋል? ሙሴ እንኳን ነበልባል ከነበልባል በሲና ተራራ ካየው በኋላ የወረደ ይመስላችኋል? ትቶን የሄደው ነው የሚሉት ሊቃውንት። መጥምቀ መለኮት ቅዱስ ዮሐንስ በማይጸን እመቤታችንን ካየ ጌታችንን ካየው ምንድን ያለ በዛው በረሃ እኮ ነው የቀረው። በረሃ በዛው ነው እኮ የሚሄዱት። እና ጌታችንን ከታቀፈ በኋላ አረጋዊ ስምዖን ምንድን ያለው ዘዴ በቀደም ያስተማረው ምን የሚለው ምን አደርጋለሁ ምን በል እና ና ብትሉት ያች ከተማ ውስጥ ነቢዩ ኢሳያስ ትንቢተ ኢሳያስ ምዕራፍ 33 ላይ ሲገልጻት ፀሐይ ለቀን አይወጣባትም፣ ጨረቃም ለሌሊት አይሰለጥንባትም፣ መብራቷ ኢየሱስ ክርስቶስ። ታዲያ እንዴት ከዛ ውስጥ ወዴት እዚህ ጨለማ ውስጥ በዚያ የሚኖር ታመም ያለው ይላል። ታዲያ እንደገና ወደ መጣ በዚያ የሚኖር የሚያስፈራው የለም ይላል። እንደገና ወደዚህ ወደ ፍርሃት ሐዘን፣ ለቅሶ፣ ዋይታ የሌለባት እልልታ፣ ደስታ፣ ሳቅ የሞላባት ታዲያ እንደገና ወደ ለቅሶ፣ እንደገና ወደ ዋይታ፣ እንደገና ወደ ሐዘን ቅዱሳን ሐዘን ይጎዳቸዋል። ታውቃላችኋል። ብዙዎቹ በሽተኞች ናቸው። ደጋግ ክርስቲያኖች በዚህ ዘመን የሚያሙ ደጋግ ሰዎች ይሏቸው በሽታ ይጎዳቸዋል፣ ደዌ ያጠቃቸዋል። ምክንያቱም ከልባቸው የሚኖሩት የእውነታቸው ሰው የሚወዱት የብዙ ደዌያቸው ምክንያት የብዙ ነገሮችን ተሸክመው ነው። መምህር ዘላለም እኔ ምስክር መሆን እችላለሁ። የአደባባይ መምህር ብቻ አይደለም፣ የነፍስ ወከፍ መምህር እንደነበር አስታውሳለሁ። ሰዎች በግል መጥተው ሲያናግሩት አይተዋቸው ወይ ስልክ አይዘጋባቸው እናቶቻቸው ወይ ሳይለንት ሙድ ፍላይት ሙድ ያደረጉ በርካታ ቁጥር ያላቸው
ወጣቶችና ምዕመናን ትችላለህ ልላክልህ ይለኛል። ላግዘህ ይለዋል። በነፍስ ወከፍ እንኳን አይመራቸውም። የያዘውን ሰው መጨረሻ ሳያደርስ አይለቃቸውም። አንድ ቀን እንዲሆን የምር ምስክርነትም እንዲሆን ልጅቷ እኛ ቤት ነው ቤተክርስቲያን ሰንበት ትምህርት ቤት ያደገችው። የሆኑ እኛ ቤት ያሉ ሰዎች ይነካኳትና ሙሉ ፕሮቴስታንት ትሆናለች። የዛሬ 5-6 ዓመት የላክልኝን ሰው ነው የምነግራቸው። ይቺ ልጅ ፕሮቴስታንት ናት። መምህር ዘላለም አቦ ሳሪስ አንድ ቀን ሲያስተምር እኔ አላውቅም አለች ልጅቷ። ጊቢ 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 የሚለኝ ነገር አላለች። ቀጥታ ስገባ ድሮ የማውቀው አንድ መምህር ሲያስተምር ሰው ሞታለች። ሳላስበው ቁጭ አልባለች። ትምህርቱን ሲጨርስ ሄድኩና አናገርኩት። አላውቀው ረስቼዋለሁ አለች። እሱ ማን ነበር? ዘላለም እዛው ቆሞ እኔ ጋር ደወለ። አንዲት ወጣት ልጅ ልክልሃል፣ እባክህ እቺ ልጅ ተከታትለህ እባክህ አጅባት። ልጅቷ መጣች። ጥቂት ወራት ተማማር። ዛሬ ጥሩ ኦርቶዶክሳዊ ሆናለች። ግን ያቺ ምሽት አስቧት። እንደዚህ በነፍስ ወከፍ ፍሬ የሚያፍረው እነሱ አርፈዋል። ያ ግን ብዙ የቤት ስራ ተሸክመዋል። የእኛም ሁሉ የቤት ስራ ተሸክሞ ሲተጋና ሲለፋ የነበረ ሰው አሁን ደግሞ ጥቂት ይረፍ፣ ጥቂት ይረፍ፣ ጥቂት ይረፍ። ብዙ ዘመን እንደኖረ ሰው አይደለም፣ ግን የብዙ ዘመን የኖረን ሰው ሸክምና ስራ ሁሉ ደራርቦ ለብዙ ሰው የሚሰጠው ፕሮጀክት አሳይመንት ራሱ ብቻ ሰርቶ በጸጥ አሁን የሚያሸክም ተሰጥቶናል። እንደው እንደሱ አይነት ትጋት እንኳን ባይኖር ጥቂት እንደነዚህ በነፍስ እንደዚህ እስከ መጨረሻው እየተጨነቀ እያገለገለ የነበረውን ወንድም ጥቂት ደግሞ በረከቱ እንደሚሳተፉ እናገለግል። አንድ የሆነ የዘመናችን ሌላ ትልቅ በግል እኔም ወደዚያ ዘመን ያክል 30 ዓመት ያክል ቅድም ያልኳቸውን ሰው ነጋሽ ግርማን ጨምሮ አይቻለሁ። መሸከም እየቻሉብን እየሄዱ በግሌ ይሰማኛል። በረከታቸውን ግን ያሳድርብን። እነዚህም ጥሩ ምንጮች ስላየ ለቤተ ክርስቲያን የእውነት የሚታገሉ ዋጋ የከፈሉ ደጋግ ሰዎች ማሳያ ወጣት ስላገኘ ቤተ ክርስቲያን በዚህ እርግጠኛ ነኝ አሁን ነው ደስ ይላል። እኛም እንኮራለን እንደነዚህ አይነት ወንድሞች ስላሉ ደግሞ መንገድ ስላሰቡ በጥንቃቄ ከመኖር ጋር በጣም ዝርክርኮች እንደው ዝርክርክ እንደወንኩት እንደኔ ሳይሆን ጥንቅቅ ባለ አገልግሎት የሚያገለግሉ እንዲህ አይነት ሰዎች እግዚአብሔር በመካከላችን ብቅ አድርጎ ደግሞ ትንሽ አሳይቶ የሚጣፍጥ ነገር እኮ እንደዚህ በጋይ በረከት እንትኑ በጋይ በረከቱን ያሳድራል። በረከቱን ያሳድራል። ያዘኑትን ያጽናናል። ቤተ ክርስቲያን እኛንን በጸሎት እንደሚያስብ እናምና ቅድም እንዳልኳችሁ ሌላ ብዙ ነገሮችን ማለት ይቻላል። ግን በእውነት ዘሌበር መበረድ ነው በቀደም የገለጸው በዚህ ጊዜ ባናጣው ብለን እናስባለን እንደሰው። ይህ ግን የእግዚአብሔር ምስጢርና ምንድን ነው ይለጭ አሰራር እግዚአብሔር ይመስገን። እግዚአብሔር ያሳርፍ።